إن الذين آمنوا وعملوا الصالحات نزا يامنوت ملكامن يسروت كانت لهم جنات الفردوس نزلا فردوس ميبالو عالم ينسو معرفيان خالدين فيها سمست يزوترالو لا يبغون عنها حولا كسوام من لوت أنا يفلقوا موتن هيوتن يفتر الله شلمان برهان يفتر السن مدستن مسلچتن يفترው እሱ ነው እንዳትሰለች አደረጋት አላህ ጸጋዋ የሚታደስ ምግብ አሁን በልተው ሲቀርብላቸው የጀነት ሰዎች ይላል አላህ ይሄኛው ምግብ ለምን ደገማችሁን ይላል ቅመሱት ይባላል ሲቀምሱት ማዕዛው ጥፍጥናው የተለየ ነው ማንጎ ሊሆን ይችላል አላህ ቁርአን ላይ ምናል ወኡቱ ቢሃ ሙተሻቢሃ ተመሳሳይ ተሰጧቸው ነው ሳይዩት አንድ ነው ሲቀምሱት አሁን ከበሉት የሚከተለው የተለየ ነው ማይቋረጥ ደስታ ማይቋረጥ ህይወት ጀነቱ ፀሐይና ብርድ የለም ታዲያ ብርሃን ከየት ይመጣል ወደ ጀነት ዓለም ከአርሽ በኩል የፍጥረቱ ዓለሙ ማሳረጊያ ጣራው አርሹ الرحማን ከሱ ስር የሚመነጭ ብርሃን አላህ ነው ነብዩ አለይሂ ሰላቱ ወሰለም ወደ ጀነት ዓለም እሱ ያበራል ሙቀት የለም ቅዝቃዜ የለም በጣም ማራኪ አየር ለስላሳ አየር ያለበት ሚጋርደው ነገር ባይኖርም ደግሞ ዛፎች አሏት እያንዳንዱ ዛፍ ስሩ ከወርቅ ነው አሉ ነብዩ አለይሂ ሰላቱ ወሰለም ልብ ብላችኋል የሚያምሩ ዛፎች ስራቸው ከወርቅ መሰረታቸው ከወርቅ አንዳንዱ ዛፍ 100 ዓመት ተጉዘው ጥላውን አጨርሰውም ይላሉ በርግጥ ከፀሐይ ለመከላከል አይደለም ከላይ የሚመጣውን ብርሃን ሲጋርዱት የሚፈጥረው ውበት አለ የሚፈጥረው ማራኪ ገጽታ አለ እሱን ነው አላህ የሚያሳይበት ዛፉን ብትራመደው አታቋርጠውም ብትጋልበው 100 ዓመት ይላሉ በሌላ ሐዲስ ላይ ብትጋልበው ማትቆርጠው እላለው ጀነት ውስጥ ብትፈልጉም ይሄን አንቀጽ አንብባሉ ወዚልን መምዱድ የተዘረጋ ጥላል እያንዳንዱ የጀነት ሰው የራሱ የሆነ ዓለም አለው ግዙፍ ዓለም እንደኛ በሽካሪዎች የሚቆጠር መኖሪያ አይደለም ያለው የራሱ ወንዞች አሉት የራሱ ቤተ መንግስቶች አሉት የራሱ የሆኑ ድንኳኖች አሉት የራሱ የሆነ ሰፊ ዓለም ግዛት ለአንድ ሰው ይሰጣዋል ወንዞቹ ከስሩ ይፈሳሉ 4 አይነት ወንዝ ለሁሉ ሰው ይሰጣዋል አንደኛው ኩልል ካለ ውሃ ነው የሚፈሰው ሌላኛው ንጹህ ወተት ነው የሚፈሰው ሶስተኛው መጠጥ ነው የሚፈሰው አራተኛው ማር ነው የሚፈሰው 4 አይነት ወንዝ ይኖረዋል በወንዞቹ ዳርቻ ባለቤቱ ጋር ልጆቹ ጋር እየተዝናና ጓደኞቹ ጋር እየተናፈሰ መጠጣት ሲፈልግ ከሁሉም ተቀነባብሮ ከስር ሚስክ ታትሞበት ይሰጠዋል ወሚዛጁሁ ሚን ተስኒም ይጨመርበታል ያን ጠጥቶ የሚገኘውን እርካታ ቃላት ሊገልጸው አይችልም